አገር ውስጥ ነው የሚኖር ህዝብን ማደራጀት ሊሆን ይችላል የተለያዩ ነገሮችን እንጀምራለን አቶ ስለሺ ካናዳ የተቋቋመ ብሔራዊ ሸንጎ አለ እና እዛ ውስጥ የእናንተም ሰዎች ወይ እናንተ እንዳላችሁበት መግለጫ ላይ አንብቤያለሁ እነማን አሉበት ስንት ናቸው እዛ የሚገኙት የኦታዋ የተቋቋመው የኢትዮጵያ ህዝብ የጋራ ትግል ሸንጎ ወይም ባጭሩ ሸንጎ የሚባለው 7 ሲቪክ ማህበራትን 6 የፖለቲካ ድርጅቶችን ታዋቂ ግለሰቦችን አሰባስቦ የተቋቋመ ነው በዚህ ሁኔታ ነው የተቋቋመው እና ወደዚህ ስንመጣ ደግሞ ወደኛ ጋር ስንመጣ ኢንዲቪጁዋል የፖለቲካ ድርጅት መሪ ሊሆን ይችላል ከታች ከግራስሩት በጣም ኢምፖርታንት ነው እና እንደ ግለሰብ ሆኖ ተሰባስቦ በዴሊጌት ደረጃ ተመርጦ በዲሞክራሲያዊ መንገድ እዛ ውስጥ ቅድም እንዳልኩት በዛ ሂደት ውስጥ ተካፍሎ ምርጫ የተካሄደበት ታሪካዊ እንትን ነው እና ለዚህ ነው የህዝብ ንቅናቄ የምንለው ኦፍ ኮርስ ትግሉን ከግብ ለማድረስ የሚጠቀማቸው የተለያዩ የፖለቲካ ስራዎች አሉ ይሄ የህዝብ ንቅናቄ ነው እና ነው ደግሞ በአጭር ጊዜ ውስጥ እኔ በተለያዩ ጊዜያቶች በነበርኩበት ድርጅትን የድርጅት ጉዳይ ሆኜ ለማደራጀት በጣም አስቸጋሪ ነው በተለይ በዲያስፖራ በአሁን ሰዓት ግን 6 ወር ባልሞላ ጊዜ ውስጥ እንመካከር የሚል ሐሳብ ስለተነሳ ከላይ ወደ ታች ስላልሆነ የተደራጀው የብዙ ሰዎችን ቀልብ ይዞ በጣም በሚገርም ሁኔታ አኩርፈው ቁጭ ያሉ ምንም ውጤት አያመጣም ያሉ በተለያየ ፖለቲካ ድርጅት ሲቪክ ማህበራት አክቲቪስት የሆኑ ከሚዲያው የተለያየ ስብጥር ተሰባስበው በጋራ መክረው ነው እንትን ያሉት ወደፊትም ከሌሎች ድርጅቶች ጋር የሚደረግ ሂደት ምክክርን መሰረት ያደረገ አንዱ ሰነድ አዘጋጅቶ እዚህ ውስጥ ተካተቱ በሚል ሳይሆን በመመካከር ከሆነ ይሄንን ባፋጣኝ አንድ ጠቅላላ ውጤት ላይ እንደርሳለን ይሄ ሂደትም ደግሞ ቅድም እንደተናገርኩት ጉባኤው ከተበተነ በኋላ ለዚህ አመራር ጉባኤው ኃላፊነት ሰጥቷል እንደ ትልቅ አጀንዳ አድርጎ ከሌሎች ድርጅቶች ጋርና ከሚመለከታቸው አካላት ስቴክሆልደርስ ጋር ትብብር የሚፈጠርበት በዚህ መሰረት ኢሚዲየትሊ የመጀመሪያው ስብሰባ እንዳደረግን ለተለያዩ ድርጅቶች አሁን ያልኩትን ሐሳብ ያዘ እንመካከር ተወካዮቻችሁን እንትን በሉና እንመካከር ብለን ልከናል እና ጥሩ ሂደት ላይ ነው ያለው እና ወቅቱ በጋራ ተባብረን አንድ ኃይል ሆነን የምንሄድበት ነው በአገር ውስጥም በውጭም ዶክተር ፍሳ መጨመር ይፈልጋሉ ሲል አይ ሌላ ጥያቄ ሁለታችሁንም በጣም ነው የማመሰግነው በአድማጮቼ ስም ሰዓታችን እያለቀ ነው አንድ የመጨረሻ ጥያቄ ለዶክተር ፍሳ ብቻ ላቀርብና ውይይታችንን እናጠቃላለን ሐኪም ነዎት ዶክተር ፍሳ በሙያው ጠቅላይ ሚኒስትር ታማዋል እኛ እስከምናውቀው ድረስ እንደውም ተሽሏቸዋል ተብሏል ከዚህ ቀደም እንግዲህ ቅድም እንዳልነው ቃሎች ወይም የተናገሩት ቃል ከሁኔታዎች ጋር ተገጣጠመ 6 ወር ምናምን የሚለው ነገር እሳቸው መጣመም ሐኪም ነዎትና ሰዎች ሐኪም መሆኑን ሙያውን ተገን አድርገው ጠርጥሮታልና ዶክተር ፍሳ ጠቅላይ ሚኒስትር እንደሚታመሙ የሚያውቁት ድንገት የሰሙት ነገር ይሆን ይላሉ እቺን ሐሜት ይመልሱ እንደው አንዳንዴም ከሳቸው ጋር በስራ ስለምትገናኙ ድንገት እዚህ ጋር ያመኛል ብለውት ይሆን ሳቸው እውነት ለመናገር እኔ በ16 አመት ውስጥ ጠቅላይ ሚኒስትሩን ያገኘው ስብሰባ ላይ ያገኘዋቸው አንድ ጊዜ ብቻ ነው ስለዚህ ስለሳቸው ምን ይሆኑ ምን አይሆኑ የማውቀው ነገር የለም እንደማንኛውም ኢትዮጵያዊ በቴሌቪዥን ያየሁት ነገር አለ ከዛ ላይ ከምታየው ግን እንደ ባለሙያ ደግሞ የምትጠረጥራቸው ነገር አለ እና ሰውየው ሲሪየስ በጣም አደገኛ ከፍተኛ የሆነ በሽታ እንዳለባቸው ያስታውቃል ኢሳትም ላይ ተናግሬዋለሁ የሚታየው ነገር ሲሪየስ የሆነ ካንሰር እንዳለባቸው ነው የምንሰማው ከኢንፎርሜሽን ማኳያ ሲባል ያለባቸው የሚባለው ካንሰር የሚሰጠው የህይወት የረጅም ጊዜ እንግዲህ እሳቸው የተለየ ካልሆነ በስተቀር ከ6 ወር እስከ 1 አመት አይበልጥም እና እነዛን እንደ ተማረ ሰው የተለያየ ኢንፎርሜሽን ስታገኝ ዳታ ወስድና ታይ አናላይዝ ታደርጋለህ ጭንቅላታ አናላይዝ ያደርጋል እውነት ለመናገር ያ 6 ወር የተባለው ነገር ከዚህ ጋር የሚያገናኘው ምንም ነገር የለም ምክንያቱም በዛ ጊዜ ስዕሉንም አላየንም ሰውየውም ደህና ነበር የሚመስሉት የነበረው እና አሁን በዚህ በ2 ወር ግን ያለው የጤና ሁኔታቸው በጣም ማሽቆልቆል እንደ ባለሙያ ስታየው ረጅም የህይወት እድሜ እንደሌላቸው ያስታውቃልና ከዛ ጋር የተያዘ ነው አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት አፈ ጉባኤ ከለንደን ዶክተር ፍሳ እሸቱ የዚሁ ምክር ቤት ዋና ጸሐፊ ከዚህ ከስቱዲዮ ከኔ ጋራ በአድማጮቻችን ስም ከልብ አመሰግናለሁ እግዚአብሔር ይስጥልን ከውይይቱ ጋር የተያያዘ አድማጮች የሚያነሷቸው ጥያቄዎች ካሉ ደግመን እናመጣቸዋለን ለአሁኑ እግዚአብሔር ይስጥልኝ እግዚአብሔር ይስጥልን እኛም እናመሰግናለን እግዚአብሔር ይስጥልን እናመሰግናለን